ረቡዕ ጠዋት የሚነበቡ መጻሕፍቶች ኦሪት ዘጸአት ምዕራፍ 17 ቁጥር 1 እስከ 7፣ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 1 እስከ 11፣ መጽሐፈ ምሳሌ ምዕራፍ 3 ቁጥር 1 እስከ 15፣ ምሳሌያተ ሰሎሞን አለው። ትንቢተ ሆሴዕ ምዕራፍ 5 ቁጥር 13 እስከ 15፣ እንዲሁም ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 እስከ 3። ሃይማኖተ አበው የቅዱስ ገብርኤል የአባ ገብርኤል ምዕራፍ 94 ቁጥር 10 እስከ 16፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 46 እስከ 54 ያለው ረቡዕ ጠዋት ይነበባሉ። ረቡዕ በ3 ሰዓት የሚነበብ ኦሪት ዘጸአት ምዕራፍ 13 ቁጥር 17 እስከ 22፣ መጽሐፈ ሲራክ ምዕራፍ 22 ቁጥር 6 እስከ 18፣ ዲድስቅልያ ሌሎች መጻሕፍቶች አሉት። ሃይማኖተ አበው የአባ ቆዚሞስ ምዕራፍ 95 ቁጥር 9 እስከ 17፣ ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 6 ያለው ይነበባል። ረቡዕ 6 ሰዓት ዘጸአት ምዕራፍ 14 ቁጥር 13 እስከ 31፣ መጽሐፈ ሲራክ ምዕራፍ 23 ቁጥር 7 እስከ 15፣ ሃይማኖተ አበው የቅዱስ ባስልዮስ ምዕራፍ 96 12 እስከ 24። መጽሐፍተ ሊቃውንት እንዳለ ሆነው ወንጌል የሉቃስ ወንጌል ምዕራፍ 7 ቁጥር 36 እስከ 50 ድረስ ያለው 6 ሰዓት ከቀኑ ይነበባሉ። 9 ሰዓት የሚነበበው ኦሪት ዘፍጥረት ምዕራፍ 24 ቁጥር 1 እስከ 9፣ ኦሪት ዘኍልቍ ምዕራፍ 20 ቁጥር 1 እስከ 13፣ መጽሐፈ ምሳሌ ምዕራፍ 1 ቁጥር 10 እስከ 34። ትርጓሜያት እንዳለ ሆነው ሃይማኖተ አበው የቆዚሞስ ምዕራፍ 97 ቁጥር 11 እስከ 19፣ ወንጌል የማርቆስ ወንጌል ምዕራፍ 14 ቁጥር 1 እስከ 11 ረቡዕ በ9 ሰዓት የሚነበቡ መጻሕፍቶች ናቸው። ረቡዕ በ11 ሰዓት የሚነበቡ ደግሞ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 እስከ 16፣ ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 እስከ 8፣ የሃይማኖተ አበው የአባ መቃርዮስ ምዕራፍ 98 ቁጥር 1 እስከ 17፣ ወንጌል የዮሐንስ ወንጌል ምዕራፍ 12 ቁጥር 27 እስከ 36 ድረስ ረቡዕ በ11 ሰዓት የሚነበቡ መጻሕፍቶች ይሆናሉ።